ታለም ከብቶችን እዛ ውሃ እየሰጧቸው በደህና ነው እንደስ እና በሬውን ሳላስረው ዝም ብዬ ነው ቶ ምን መሬት አባቱ ይልብህ ነው የትም አይሄድም በሬውን አምልየው ይኸውልህ እንግዲህ አስቻለ አሁን አንገብግቤ የጠራው ምንድነው እንግዲህ አሁን አንተ እዚህ ቤት ተገባህ 15 አመት ሆነህ ሞልኝ ታለም እና ቀን ዋጭ አይደለም እና ምንድነው አሁን ልልህ የፈለኩ ይኸውልህ እኔም እንግዲህ ልጆችም ደረሱ አንተም እንግዲህ 15 አመት ሙሉ እንግዲህ አብረህ ወርክተ እንግዲህ ደግሞ የኔ የምትለው ህይወት ያስፈልጋል የኔ የምትለው ትዳር ያስፈልጋል የራስህ የሆነ ኑሮና ትዳር ያስፈልጋል መቼም አንድ ሰው ብሎ መቼም የኔ የሚለው ነገር ያስፈልጋል አይደል እና እኔም ደግሞ እንግዲህ እንደው ምን ልበልህ እንደው ይብቃን ብዬ ነው ማለት ምን በደነሽ ምን ዛሬስ እንዴት ኑሮ ጎደኝ ከፈኝ አልኩሽ እንዴ ኑሮ አልከኝ አንተም አልጎዳኝ እኔም አልጎዳው እና ምንድነው እንደው እንግዲህ ቢበቃል አንተም ያ ሊለፋፍታስ ለፋፋ ኑሮሃል የለፋፋህበትን እንትን በየ ያለውን ነገር እንዲያ ብለን ያው ክፉ ነገር ሰማሽ እንዴ ወሮ የለም አንተ መጨካነህ ነው ልጆች ተናገረኛሉሽ አላሉ እና ምን አጠፋ ምንም አላጠፋህም ይብቃን ብዬ ነው እንዴ አንተም ይበቃሃል እኔም እንግዲህ ልጆች ደረሱ ያው እንደምታየው ሁሉ ነገር እየመነመነ ነው ያሄደ እንደው ያንን ብዬ ነው እንጂ ምን አስከፋኝ ደግሞ ያ መቤት አንቺ እስካሁን እንደው ቁርስ ማሰርተሽም መቤት ዋ እንደው ምን በጠዋቱ ቡኔት ምንት ብትይ ምን እንደው እንደ ሰዎች ታምጥቼ ነው የምሰራው ዘውዱ ቆይ እንዴት ነው ሐሳብህ ግን እንዴት ከታምጥቼ ነው አንደኛችን አባሽው ነው እንዴት መቤት ምን አለ እንደምን ጨረስን አሁን እኮ ያለችትን ስራ ለቀቀላት ብዬ ነው ድንችትን የምመራረጥ በርበሬ የለ ሸሮ የለ እኔ ምን ልስራው ግራ ገባኝ እኮ መቤት እንዴት አባት ይሉን እንደ ሰዎቹ አንቺም መሬት የለሽም የምታረስ የዘመዶችሽ የለሽ እንደው ቤተሰቦችሽ እንኳን የሰጡሽ የኔም የምታውቂኝ እቺ ቤት ብቻ ነው ያለች እንደው እቺንም እንደው በስንት መከራ ነው ያገኘኋትኝ ደም ተፍቼ ነው ያገኘኋት እንደው አንድ እንኳን እንደው እኔም ቤት ተቀመጨ ወይ አንተ የቀን ስራ ነገር ስራ እኔ የቀን ስራ ነው ልሰራ ምን እንግዲህ አንተ ከመጠን ምኑን እንብለው ወይ ድፍረት እንደው ይሄን የመሰለ ወዘና ያልቦነነ ነድድሽ ዱቄት ያልገባው አመድ ያልገባው ነድድሽ እንዴ ይራበን የምትል እንዴት የሚረበን ደግሞ ስንት ስራ እያለ አሁን አንቺም እንደው እስኪ እንደው ያለችትን አበቃሽ ተጠቀሚ አንድ ዜ ንፍጆ አትበይ ምን ልጠቀመው ስታገኘው ለከቴልሽ ስታጨ ለከቴልሽ ወግናቴ መጨካነህ እንደ ተመራርቀን ነው እንደውም ተመራርቀን የምንሸኛኝ አንተና እኔ የምንለያይ እዚህ ቤት ተገባው ጀምሮ እናት አባቶች ምናምን በሰዓት ታውቂያለሽ ማረፋቸው አሁን እናቴም ዘመዴም ወገኔም አንቺ ነሽ ተዚህ በኋላ አንተ እንግዲህ ያንንማ ብዬ ኖርን እኮ እና ደግሞ ወደፊት ደግሞ ምን ህይወት ይቀጥላል እንግዲህ እኔ የምትለውን ህይወት መስርታ ኖር ነው እኮ እኔም አበባሌ እንደዛ ነው እና ይኸውልህ ልነግርህ የፈለኩህ አሁን አጣድፍ የጠራሁህ ነገ ጀምረህ ያው እንድትወጣ ብዬ ነው እኔ ታለም ግን ታለም እንደው ይሄ እኮ በደንብ ቢታሰብበት ጥሩ ነው እኔም አስቤበታለሁ ዛሬ ምን እንደነቀሽ ነው ይኸውልህ ሳወጣ ሳወርደው ሳምሰላስለውን የሰነበትኩኝ እና አስቤበታለሁ ምንም ወደ ኋላ መመለስ አያስፈልግም ይበቃናል ብዬ ነው ልቅሶ ምን መጣው ምን አስፈለገ ልቅሶ እዚህ አስቻለ እኔ እኮ እንድታለቅስ እኮ አይደለም ታለም እንደባዳ እንደበለኛ ውጣ ነገር ነው እኔ እኮ እንዴት ነው አይበደልኩህ ነው ያልኩህ ልቅሶስ ምንድነው እንደዚህ ተው እንጂ አስቻልከው ለምድር ሸኩልኝ አራ የድርግባት እዚህ በኋላ
አሁን እንደው ይሄ እንድንች እንደው እውነት ነው እንደው አንድ ወር አይዝ ዝም ብለሽ ከምትከች እሺ እና እንዴት ሰው ቤት እኮ 2 ድንች 3 ድንች ነው የሚጣድ። አንቺ ዝም ብለሽ እስኪ ተረተረ ይሄ መከረኛ ማሰሩ አለ ምን በለው እስከሚል ትጠጃለሽ። እኔ ብቻዬን እበለዋለሁ። እንዴት ይሄንን ሁላ ጥጅ አይደለም ተገኘ ተብሎ አይታፈስም ነው በቃ ቋጣም እንጀራ የለም። ያን ጊዜ ድብት ናት ያለ እሷንም እንዲያው አባሽ ከተመጣብኝ እንትን ብያታለሁ። እንደው ሁሌ ነጋጠባ ነገር ነው ነጋጠባ ነገር ነው። አንድ ቀን እንደው ደህና ነገር እንኳን የለሽ እንደው ዝም ብለሽ እንደው እድሜ ልክሽ እንደተጨቃጨቅሽ ትወር ነው አቸ እና የሚበላ ነገር የለም። ፈልግና አምጣ ወይ ስራ ጥማዶም ቢሆን መሬት ነገር ፈልግ ከየት ተገኘ? እስኪ እንግዳችሁ ዛንቺ ዘመዶች ጠይቃቸው እስኪ ከተገኘ እኔ አላርስም አልኩ ያ እያወቃችሁ ምን አላችሁ የኔን ዘመዶች የምጠይቃችሁ እና እኔማ መቼም እንደምታውቂያቸው እንዳለ በየእንትኑ ተበትነዋል። እዚህ አንድ ለስም እኔ አንዳለሁኝ መከሪያ ነው ያለው እንጂ ከነሱ ጋር ሆነማ መቼ እንደዚህ እንገላታ ነበር። ሴትም እኮ ትሰራለች እኮ እየወጣች ነቃ ነቃ ብላ እኮ ትሰራለች። ምንም ትሰራለች፣ ያገኘችውን ትሰራለች እኮ ቁጭ ብላ እኮ አምጣት። እኔ ምን ልስራው ወጥቼ ምን ስራ እኔ እኮ እንዴው ተሰው ቤትም እንዴው አጨዳ ምንም ታለ ብዬ ወጣሁ እኮ መች ወጣሽ አይጋርሽ ከቤት አንቺ አንቺ ከቤት ወጣሽ ስራ ልትሰሪ እንደው እናቴ በጧት ተነስተ ነገር ነው ታኔ ጋር ጭቅጭቅ እንጂ ስራ መፈለግ የለም። እንደው ምን ቀን ነው እንደው አንቺን ያገባው እንደው ምን ቀን ነው አንቺን ያገባው እንደው የዛን ቀን ምን ነገር ውበት ታለም ስንዴ አለሽ ደህና አረፈሽ? ደህናሽ አረፈሽ? ነግቢ ወደ ቤት አረፈሽ? አልገባም ቸኩያለሁ። እዚህ አደሩን ሄድ ተዋጧል ብዬ ልነግርሽ እኮ ነው የመጣው። ምን ተኝማ እንደው ስህተት ሰራው ዛሬ። ምን ስህተት ነው? ያን አስቻለን ውጣ ብዬው ምን ተጣላችሁ? ባቲ አልተጣላንም እና ምን እንደው እንከንም የለበት እንደው ልጅስ እኔማ ይኸውልሽ እንደው እነዚህ የደረሱ ልጆች ይዤ እንግዲህ እሱም እንደምታው ያው ትልቅ ሰው ሆነ። እኔም እንደው ዝም ብዬ እንደው ዛሬ የሚወጣኝ አልኩሽ ጨንቆኝ አሁን እንደው ሄደተው እንግዲህ እነዚህ ልጆችም ደርሰዋል ብዬ ታልኩት በኋላ እንደው አሁን ያለቀሰ ሲሄድ አልኩሽ አንቺ ዝም ብለሽ እኔን ያስለቀሰኝ አንቺም እውነትሽን ነው። ምን ታደርጊ ውበት ማንቺ ፍርድ የለም እኮ አንቺም እንደዚያ ሆኖብሽ ነው። እሱስ አውሮ ኖሮ ምን መጃለኝ አለኝ እኮ ነው እኮ ምን መጃለው እናንተ እንደው ምን መጃለው እኔ ነኝ እኮ መጣገው ወለል ያርገኝ 15 ዓመት ሙሉ አብሮኝ ኑሮ እንደው ዛሬ እንደው የግራ የገባኝ ያክል እኮ እንደው ምን መፍትሄ ላምጣ አረግ ዋጋ እንደምን ነሽ? ደህና ነሽ? እንጂ ሳሚኝ እንደምን ነሽ? ደህና ነሽ? እንደምን ነሽ? ደህና ነሽ? ደህና ነኝ። እኔስ እንደምን ነሽ? ባለቤት ደህና ናት? ደህና ናት። ደህና ነሽ አንቺ? ያንቺስ እንዴት ነው ባለቤትሽ? ደህና ነው አንቺ? እንዴት ነው? ምን ተፋተን እኮ ረራ እሞት እንዴት እንደው አመሉም አላማረ ተለያየን። እንዴት ገረመው? እንዴት ጥሩ ሰው አይደል? ጥሩ ሰው ነው፣ ሸጋ ሰው ነው። ያው ለዳሪ ነው፣ ታሪኩ ብዙ ነው። እኔማ እንደው ተካፍዬ ብመጣ መሬቱንም የሚያርሰው አጣሁኝ። እንደውም ሰው እየፈለኩ ነበር። እንደውም ሀብት ንብረት ክፍል ደርሳችሁ እንደውም ጭራሽ ነገር ሁላ በቃክታ ወሮግ በስማም እና መሬት የሚያርስልኝ አጥቼ ያንቺን መሬት የሚጠመደው ሰው አጣሁ። አሁን ብንጓደል እንደውም ማገኘው ወራኔ ያፈርዳልሽ እንደው እንዴት ግን እንደው እናንተ ሰዎች ግን እንደው ጭራሽ መሬት የሚያርስ እንደውም ጠፍቶኛ መንደር ቢጠፋ እንደው ቢጠፋ እኔ እጠፋለሁ። ሁላችን ነው መፍትሄስ የለም። እና አንቺስ ባንቺ ፍርድ የለም። እንዴት ይደረግ እናቴ? ያሳዝናል። እናንተ ምን ይሻለኛል? ምን ይሻላል ልበልሽ? ውበት ምን እንደው አስቀየሙት አለም ስንት የማይደረግ ድርጊት ያያ ገብርዬ ሰው ፈልጋለሁ ሲል ነበር። እንደው ወደዚያ እናስጠጋው ብለሽ እስቲ ሞች በእኛ እኔ ልሞት ሲል ነበር። አለም ስንት በሞት ያፈርሶን እንግዲያስ እንደው እኔ እንከን እንደሌለበት እኔ ለስ ሲኖር እንደ ልጅ ታዝዞ እንደ ልጅ ጎንበስ ብሎ ቀና ብሎ እንኳን አያኝም አቤት ብሎ ነው። እና እንዲህ ብዬ እኔ ራሱ ለምነዋለሁ። ብጠይቂ እንደው ዘውዱ የት አለ ብትይ እኮ መሬት የሚያርስ እሱ አለ ይባላል እኮ እንዳለ መንደር ሰው እኮ ባራሽነቴን የሚያውቅ ሳላወኩም ነበር እሙት። አንቺ ክፉ ነው የምታውቂ ዝም ብለሽ እንደው እና ሌላ ሰው ምን አፈላልገኝ? አሁን ሌላ ሰው ምን አፈላልገኝ? እንግዲህ አንተ ያዘው እውነትሽ ነው እሙት። እንግዲህ ማንማ ያይሽኝ ስራ ጥጭ እየተንጓለልኩኝ ምን ነበር ሰው አገላብጭ የማርሰው ዘውዱ ደስ ይለኛል። እውነትሽ ነው እና እንግዲህ አማካሽ ያገረም ሆነ ካክቶ የተሆነ እንግዲህማ እኔ ወንድምሽ አገላብጭ አብቁሎ የሚያውቀው ነው የማስበቅለው። እንግዲህማ መሬቱ ብታይ ተወይ እሙት ያስታውቃል እኮ አንቺ መሬት እኮ ይቀናበታል እኮ ድሮም እኮ ይቀናበታል። እና አሁን ምንድነው እንግዲህ አማልሽ ከአመጣሽው አይቀር የመዳበሪያ መግዣ ያስፈልጋል። መጀመሪያ የመዳበሪያ መግዣ ያስፈልጋል። እኔ ጋር ግማሽ አለ፣ ግማሽ ከኔ ግማሽ ካንቺ ነው። ያሁን የዘንድሮን ነው
እንጂ ቀድመሽ ስላልነገርሽ ነው እንጂ እኮ ሁሉንም እኔ እችል ነበር። የሚገርምሽ እንደው እኔ አገላብጬ ለማርሶ የነበረ ግን ያው አሁን ከረፈደ ነው የነገርሽኝ። ችግር የለውም አሁንም ቢሆን ይደርሳል። የግማሹን ነው አንድ 8000 ብር አሁን ባዶ እጄን ይወጣውኝ እንድና ዘው አውጥቼ ልስጥኝ ተባንክ ግድ የለም እዚህ ቅርብ ነው ነኝ በላንድሽ እንደው ደግሞ ለማረስ ዘውዱ ይረሳው ያለ የሚባል ሞት ያፈርሰው እስቲ እንጠይቀው እናቴ ዛሬስ እንጠይቀው እና ፈር በበላ ዛሬስ እውነትሽን እናቴ ቁርጥ ያደረገው እስቲ ወርስ ግቢ የለም አልገባም እንሂድ እንጂ አልሄድም እንጀትሽ ተቆርጧል ውበት እኔን አፈር ልብላልሽ አንቺንም እሱን በእኔ ልሂድ አቁሚያቸዋለሁ በይ ደህና ሁኚ የለችም ወይ በያት ካልሆነ የለችም እንደዚህ ደግሞ ብለሽ አታውሪ ለማንም አልዋራ አባረረችው እንዳት ለማንም አልዋራ እኔ ልሙትልሽ በይ ዛሬስ እንዴት ነው የሚባል እናንተ ልሂድ ይሆን ዘመርክ አስቻለ አስቻለ ምነው ልቀስልኝ ምነው አስቻለው ደህና አይደለም እንዴ? ኧረ ደህና ነኝ። ምን ነው ታለሙ በተቤት አስወጣች ሞት ታለሙ በተ እንዴት ምን አድርገህ ከብስጠፋት እንደው አንተ እኮ እንደው ዝም ብለህ እንዝላል እኮ ነው ከዚህ በኋላ ደርሰሃል። እኔም አጋዥ ልጅ አግኝቻለሁ አታስፈልገኝም ደርሰሃል እና ወጣለች እንደው እጅግን ይዘው ወጣለች አራ እንደው አንተ እንዴት ያለሽ ግፈኛ ናት አድራል እንዴት ያለሽ ሰው ናት ግን እንደዚህ አግብተህ በምትወልድበት እድሜን ቅርጥፍ አድርጋ በልታ ጉልበትን መጥመጣ ስጨርስ ነው ውጣ የምትልህ ይግርም እንደው እንዴት አይነት አእምሮ ነው ያላት ግን እንደው አንተ እንዳለ የመንደሩ ሰው እኮ ልጇን ዶንክ ነው እንዳለ የሚያስብ እንደወለደችህ ልጅ ነው ሁሉም በቃ ልጇ ነው አሁንም አደገሰይ እየተባለ የሚወራ አሁን እንደባዳ ቆጠራ ወጣ ተብለህ ነበር አይደና አንተ እንደው ሰው እኮ ከንቱ እንደው ለሰው ግን እንደው እንደ ሰው ክፉ ግን አለ እንደው ክፉ አለ እንደ ሰው ልጅ ግን በተለይ ደግሞ እንደታለሙበት እኔ ልሞት ያንን የሚያክል ሀብት ንብረት ይዛ ሳይቸግራት ሳይረባት ሳይጥማት እድሜ ላንተ ለዚህ ክብር በቃት እኮ አንተ እኮ ነህ ጦሽ ፈንዳ ብለህ ጭቃትል ከረምታትል ፀሐይ በረደኛ አትል ዝም ብለህ እቺ ሙት ለብሰህ እቺ ቁምጣ ለብሰህ ያው እኔ እንኳን እስከማውቀው ይችላል አትቀየር አትለወጥ ወገን ዘመድ የለኝ እንደዚህ አፈጥቃ ገብተህ አገልግለህ ውጣ ትበለህ ወይኔ ወይስ አለመኖሩ አይዞህ እና ምን ታደርግ አሰብክ ኒንጃ ምገባበት የሚል እንዴት ነው ኒንጃ ይኸውልህ አስቻለው እኔ ወንድም እያለሁ 5 ሳንቲም አትቀርም እኩል ለምትካፈል እኩል እኔ የዛ ቤት አበለኛ ነኝ ምን እንዴት አድርጌ ነው የምቀበል ሰው አበለኛ ብትሆን እንዴት እኛ እኮ እንደ ልጅ ነው የምናየው እኮ እንሰክራለን ሁላችን በቃ አሁን ህግ ፊት እንገትራታለን እናንቀጠቅጣታለን በቃ እኩል ለምትካፈል ይሻላል እና እኔም እንደሚጠበቅብኝ ይኸውልህ በጣም ጥሩ አሁን አንተ ዝም ብለህ እኔ ነኝ ያለ ጠበቃ ማቆልጃለህ ጓደኛዬ ነው ጠበቃ ነው አንድ ነገር ሳትቀር ሁሉንም ያስመልስልሃል ይኸው ለጠበቃ የሚከፈል ገንዘብ መቼም ታውቃለህ ገንዘብ ያስፈልጋል ካልተከፈለው ከባድ ነው ገንዘብ ስቶ ሞሳ ብር ይኖረኛል አይደለ አላጣ እሱ ነው ይኸውልህ ዝም ብላችን ብር አምጣት እኔ ወስጄ ሰጠዋለሁኝ ሁሉን ነገር ከእግር እስከ ራስ ጀምሮ በቃ ጉዳዩን ይዝልሃል ያስጨርስልሃል አንድ ነገር ሳያጓድል ያሰጠኛል ሁሉንም አልኩህ እኮ እንዴት እንደዚህ በሰው ላይ ይቀደዳል እንዴት አንተ እንዴት ቆይ እንጂ የምንድን ድንጋይ ነው እንደ ጉልበት ይዘህ እድሜ ልክ ስታገለግል ኖረህ ውጣ ትባላለህ እንግዲያስ እዚህ በኋላ መድረሻ የለኝም በቃ አንድ ነገር ሳትቀር ሁሉንም የሚያስመልስልህ እንዴት በሰው ገንዘብ ይቀለዳል በል አምጣው ተው መረቃት አብዛኝ ተው ከብሩ ምራቅ በለጠ አስቻለው አምጣውማ ግድ የለም ሁሉንም አምጣው ደህና አድርጎ እንዲያስጨርስልህ ደስ እንዲለው አምጣው ግድ የለም አምጣው ሲነኝ አረቱ አፌን አይደለም ይኸውልህ አስቻለው ተው እንጂ ይኸውልህ ዛሬ ሳትል ጉዳዩን አስጨርሰው ሁሉትን አንድ አስጀምረው 3 4 5 1000 ብር ነው የሰጠኝ እንግዲህ እንዳታስብ እኔ መጥቼንም ነገር ሁሉ ነገር አንተ እንዳትመጣ እሺ እኔ እመጣለሁኝ ሌላም ካለ አዘጋጅ ይላልዘ አረ የለም አዘጋጅ በቃ እንዳታስብ ነው የምልህ ቀሪ ገንዘብ ይኖራል ያን ጨርሰዋለህ እሺ እንደዚህ በሰው ገንዘብ ግድ የለም አታስብ አስቻለው እንዳታለቅስ
ኧረ እንዴት ያለ ገዳም ነሽ አድራሽን እንዴት ያለሽ ገዳም ነሽ እንደው እየገድሽ ማማር ምን ተገኘ እንደው ምን የማይገኝ ነገር አለ ጠዋት በነገር ጠበስሽኝ እንግዲህ መቼም እንዳንቺ አይደለም ቀን ነኝ በጠዋቱ ገና ቀን ነኝ ገና እግሬን ብቅ ከማድረጌ ነው ስራ ያገኘው አንቺ ለፈዳ እስቲ እናቴ ትሙት እሰይ ተመስገን ድንቹማ የታለም አይናለም ልጆች መጣው አሁን ዝም ብለው ሲያሳዝኑ ስጪ ሲሉ ዝም ብዬ አከፋፈልኳቸው እና በሉት ይሄንማ ታውቂያለሽ ምንድነው ብዬሽ ሄድኩኝ ህፃናቸው ይወጋሉ ምን ልስጣቸው በጆ እንጀራ ለምን የለብኝ እኮ ነው ድንቹን ዝም ብዬ ሰጠዋል እና ያን ሁላ ድንች ያስፈልጋሽው ሞጫ ይልች መቻበረው እኔ ግን እንዳንቺ አይደለም እንዳንቺ አይደለም ይኸውልሽ ገና ከመጣት ነው ስራ ያገኘው ይኸውልሽ አንድ ስራ ልሰራ ቀዱ ተቀብዬ ነው የመጣው ይገርምሻል አሁን ያው እመቤት በዚህ ብር በዚች ይበቃሻል እንጂ በሱ ይሄ የስራ ማስኬጃ ነው ገና ብዙ ወጣ ወረድ አለብኝ ገና ብዙ የማይሆን ነገር አለ ማስገብ ነገር 100 ብር ነው ምን አደርገዋለሁ እኔ ይሆን ምንድነው የምጨምርሽ አቺ ይሄን ብር እኮ ይዤው ወጣ እኮ አንዲት ታመሸብሽኛለች እንደ እስከጠገብ ወደ እስኪ ተረተር ነው በየአይነት የምበላ ዋ እና አንቺ ዝም ብለሽ ይሄንን ድንሽ ከመቀቀል ወደ ውጭ ሌላ ሙያ የለሽም አሁን አብቃቅተሽ ሁዲትን ነገር በቃ አብቃቅተሽ ተጠቀሚ ነግሬሻለሁ 200 ነው እንዴው ተዘይት ሽንኩርት ያልፍም እኮ ነው ያልኩት ሰውዱ ብሩን እንኳን አውቀም አልኩሽ አውቀዋለሁ እኮ ብሩን 200 እንደሆነ አውቃለሁ ይሄ ሲመነዘር ብዙ ነው ታለሙበት ይሰማሉ እንደው እሱ ግን ምን አይነት ሴት ነሽ እንዴት ይደረጋል እንዴት ታረጊኛለሽ አትጥሪኝ ታለሙበት አትጥሪኝ እስከዛሬ ቀለልሽብኝ በቃ 15 ዓመት ሙሉ ጉልበቴ ሙጥ ጣርሽ ተበላሽ በኋላ ሄደ ብለሽ እኮ አስወጣሽኝ እኮ አንቺ ሰው ነሽ አንተ ነው እንዳንቺማ ቢሆን እኮ በሜዳ ለቀሽኛል እኮ ስለዚህ ማን ጣለልኝ ዘውዱን ዝም ብዬ መተውሽ አይመስልሽ ዝም ብዬ 15 ዓመት ሙሉ ላቤን እንጥፍጥፍ ጉልበቴን እጥብ ያረግሽብኝን አንዲትን ቆጥረሽ ታመጫለሽ በቃ ዝም ብዬ መለቅሽ ነው አይመስልሽ አለቅሽ ስለማለቅሽ እሱ ነው ሌላ ሰው እንዴት እድሜ ለዘውዱ እድሜ ለዘውዱ እንዴት ዘውዱ ምን ለአስገባ ሁለት ነው ይሁን እናንተ እና ያውቅ ሰው እኮ ዝም ብዬ ባዶ እጁን የላኩት እኮ ነው የሚመስል ዋ እድሜ ለዘውዱ ዋ እንዴት ተሰሚያለሽ ይሄ ብር እኮ ሲመነዘር ብዙ ነገር አለው 450 ብዙ 10 አለው 5 ሁላ ሳይቀር እና ዛሬ 50 ብር እንደው ተቃሪያ ውጭ ምን ይመጣበታል እኮ ነው ያልኩኝ ዘውዱ ይኸውልሽ ሽቅባት መልሽ ይሄን የሚያመጣልሽ ነው መሆኔ ነው ደም ተፍቼ ነው ያመጣሁት ገና ደግሞ አሁን ብዙ ማገኘው ነገር አለ ይኸውልሽ አንዱን 50 ለአንድ ቀን 4 ቀን ሙሉ ይሄን 50 ተጠቀሚ ከዛ በኋላ የሚሆነው ደግሞ እንግዲህ ሙሳይቱ ቅርጫት ድን ያመጣልኝ እንቀቀላለሁ አረክ እንግዲህ ይሄን አስራክቤ እንድ ነገር አረጋው ወይት ያይናለምና ልጆችና አንቺ እንደው እንደዚህ ጧሜን ትደፉኝ ድንቹን ግልብጥ አድርጋችሁ ትበሉት ይውጋሽ ሳጉድ እንዳሉት መስል ነው እንጂ በ200 ሸመቱ ቡጭ ቅሚ አንድ ቀን ነበር ገበያ መዋል አቤት እናንተ አላችሁ አለ ማን ነው ግቡ ደህናችሁ ነው አላችሁ እግዚአብሔር ደህና ነሽ ደህና ነሽ እኔስ ደህና ነኝ ደህና ነሽ እንደምንሽ ተቀመጭ እሺ ዘውዱ የለም እንዴት የለም አሁን ወጣ ተቀመጭ ምን ዋ እናንተ አይድረስ እኮ ነው እንዴት ትናንትና ምን ተነጋግረን ነው ዛሬ ከቤት የሚጠፋ እንጀኔ እኔ አሁን ነው በጠዋቱ ተነስቶ ይሄድ እንደውም እኔስ ኋላ መጣል ወጣ ነበር ምን ነው በጠዋቱ ይመጣሽ ትናንትና አግኝቼው መሬት የሚጠመድ ስለው እኔ ያለሁኝ አለኝ አሁን ነገ ማለዳ ሂጅ ነው ማርሰው ብሎ የነበረ እንኳን ሊያርሰው ሰውየውም የለ ባገሩ ዘውዱ ታረመሰነ ደህና ዋሉ ሰላም ዋሉ ደህና ዋሉ ደህና ሰላም ዋሉ ፈልጌህ ነበር እኔን ምን ያ ደግሞ ምን ያደርጋሉ ያ የለም ምን ሰምተው ነው የሰማሁት የለም እንደው ለጉዳይ ፈልጌህ ነበር ይልህ ጣራው ላይ
ዛፍ ነው እናንተን እያለ የሚጨፈጭፍልኝ አጥቼ አረክ ዛፍ በቅሎ ነው አውቆ ያንን ትልቁን ወደለው ዛፍ እና እንዲው ጨፍጫፊ የምታገኝ ከሆነ አረክ ያንን ዛፍ የሚጨፈጭፍልኝ ዋ እንዴት እኔ ልጅ እያሉ እንዴት ሰው የሚፈልጉ ታውቃለህ እንዴት እኔ አሩን አስፈልጬ የለም የምጨፈጭፈው እና ያንን ነው ኦራ ደሞ ያንን መቁረጥ ደሞ እንጂ መትከል ነው እንጂ የሚያቅት መቁረጥማ ደሞ ምን አባቱን እንገነድሰዋለን ዋ እንዴት ነው ዘውዱ እንዴት ሳትነጋገሩ ቀርታችሁ ነው መሬት ሲከራይ ኧረ የለም እንደውም አልነገረኝም እንደውም አምሽቶ ነው የመጣ በጊዜ ነው የተኛል አልነገረኝም አላወራኝ አሮ እኔ መሬቱ መሽቶበታል ብያ ወረውትኝ ችግር የለውም ነገ ማለዳ ሄጄ አርሷለሁኝ አለኝ ዋጋው ግጠኛ እንዴት ነው ብር ተቀብሎኛል ሊሄደ ዘውዱ ሆሮ እንደናንተ ይረስ እኮ ነው እኔ እመቤት ቀልድ አላውቅበትም እሙች መሬቱ መሽቶበታል አልሰማውም እንደውም ማረሻ ቀሚዞ ማልወጣ ስራ አለኝም አላለኝም በጠዋቱ ነው ምን ጥቅ ብሎ ተነስቶ ይወጣ ዋ አባይ አሁን ከነገ ካለፈ እኔ ያው እንቆራረጣለን ንገሪው ማንገር ነግረዋለሁ ብር ከተቀበሉ በኋላ እንዴት ነው አላውቅም ወይ አታርስ ያቺ ብረት አንቺ ላይ ነው መጣ መቁረጥም እኮ ብላት ያስፈልገዋል አደረህ አይ ታለምስ እንዶ ሞኝኖት ማለት ነው እንዶ መስራት ነው እንጂ እኮ ማፍረስ እኮ ቀላል ነው ምንም የሚያቀተው ነገር የለም እና ትችላለህ ዋ እኔ እሱ ልጅ ደግሞ ጊዜ ካገኘው ደግሞ አሁን ጊዜ አጥቼ ነው እንጂ እየተዋከብኩኝ ጊዜ አጣሁኝ ስራው በዛብኝ አንተ ምን ይወድልህ እንግዲህ ነገ ጠዋት ጨፍጭፍልኛ አረ እኔ ልሞት ጠዋት ይሻላል እንግዲህ ወደ ማታ ጠዋትማ ስራለችኝ ጠዋት እንግዲህ አሳደራህ ምደፋፍተው ነገር አለ ያን ደፋፍ ወደ ማታ እንዳትቀር በሞት እንዶ ታለምስ እንዶ አይሆንም እንዶ ስነግርህ ሳልሰጥህ አረ ሰው እንዶ ይሄ ነገር እንዶ ሰው ስፈልግ ያገኘሁን እንዶ ይሄ ነገር በዛብኝ እኮ እናንተ እንዶ ዝም ብዬ ሳልሰራ እየተቀበልኩ እናንተ ካቅሜ በላይ ሆነ እኮ እንዶ እንካማ እኔ ልሙት አረ ታለምስ እንዶ በሌለ ጎን ወንዶ ይሄን ብር አሁን ከየት አመጡ እንዶ ሳልሰጥህ ማልሄደውን አደራ በሞቴ አረ ወደ ማታ እቺን ያዟት እንዶ አረ ግን በሞቴ አፈርሶን እንዶ ይሄንንም እንዶ ዝም ብዬ ነው ጧት መጥቼ ማታ መጥቼ ጥሯለሁ ግድ የለም አያስቡ በላደራ እንዳትቀር አደራ ዘው ሰላም ውበት ማን ነው አቤት እኔ ነኝ ነይማ ወደዚህ ማን ነው ግቡ ዋጋ ነኝ አረ ሰላም ውበት ደህና ነሽ ወይ ደህና ነኝ ደህና ነሽ እንደምን ነሽ ደህና ነኝ ደህና ነሽ ደህና ነኝ ምን ሆነ ብለሽ ነው አንቺ ሰላም ውበት አራ ተይዋል ገባ ምን ግርጣለሽ ዛሬ ዋ እንደው ስሞታ ልበለው እንጂ ምን ይባላል ያዘውዱ መሬቴን አከራይቸው ነበር ዘውዱ የመቤት ባለቤት አሁን ይኸውልሽ እንትን የማዳበሪያ ማውጫ ብሎ ተቀበለኝ በዛለት ቀን እሺ አሁን አደራሃን እንደው መሬቱ መሽቶበታል ጠዋት ሄደህ ረሳው አልኩትኝ እንኳን ሊያርሰው አድራሻውን አጠፋብኝ አሁን ምን ላደርግ ታለሙበት አደራሽን እንደው ሴት አርጎኝ ነው እንጂ እኔ አሁን እኮ እንደው ለማን ልናገር ኧረ ቆይ እስቲ ቆይ እስቲ መች ጊዜ የሚሰጥ ነው መሬቱ ብታዩ እኮ እንደው ማሳዘኑ ለተመድሽ ብሎ ዘመሬት ያንቺ ዋ እመቤት አቤት ሰላም ዋልሽ ሲል ይመስገን ማን ነው እኔ ነኝ ለራስ እንዴት ዳሪ የምትቆይ እንጂ ግን አረ ተይው መግባቱ ሲቀር ምን ነው መሰለ ፈልጌሽ ነው ምን ደህና ዘውዱ አለ ዘውዱ የለም ምን ነው መሰለ አረ ቢጨንቀኝ ቢጠበኝ የማማክረው ባጣ ቢያንስ እሱ መፍትሄ ያጣም ብዬ ነው የመጣው ምን ሆንሻ ምን ነገር ስታዩ ጣራው እያፈሰሰ ሌሊት ሙሉ ቁጭ ብዬ ሳፋ ስገድብ ነው ማድረግ ብታይ አረጋፈር ልብላ ተነግሮ ሁላ ግን ጣራ ሲያፈስ ነው አንቺ እንደው አይድረስብሽ ይዝገኝ እናቴ አረ እንደው ሴት ከባድ ነው ሰላም ዋልሽ ዘውዱ ፈልጌ ምን አረ በሰላም ምን ጠፋ ምን መጣ ምን የተፈጠረ ነገር አለ አረ ምንም የተፈጠረ ነገር የለም ፈልጋ ነው የለም ስላት እንትን አለችኝ እና ቤት ግቢና ነኝ እንጂ እናውራ ልሂድ ጣራ ያፈሰሰ ለምትል ጣራ ያፈሰሰብኝ ሳፋ ገድቤ ነው ያደርኩ አለኝ ነው ወይ ጣራ አፍሶ ነው ወይ አፍሶ እና የምታውቀው ሰው ታለ ተጓደኞችህ ብላ ነው ግቢ አንቺ ቆይ ሸንጋት ግቢ እና ትግበና ቡና ለፍለለት እንጂ ግድ የለም ማቆዝ በለጠ ጋር ሰራት ማለት ግቢ እንጂ ግራ መንገድ ሰራት ነይ አንቺ ምንድነው ጣራ አፍሶ ነው ያልሽው
ዛሬ እናቴ ተቀዶ ሙሉ ሌሊቱን ሳፋ ስገድም ነው ማድር። ያንቺ ቤት አፈሶ የኔ ቤት አው ያዋለኝልሽ ባለፈው ዝናብ ገበይ ብለሽ አንቺ ነሽ ጮሽ እንዴት ላድርግ ብለህ ነው እናቴ? ብቻን ሴት መኖር ከባድ ነው። እኔ እኮ ተኝቼ ሰማሽ ነበር። ጎርፍ በላኝ እስቲ እኮ ያደምጥኩ ነበር። አደራሽን እንደው ሌላ ብር እንኳን ቢኖረኝ ችግር የለውም ሌላ ሰው እንኳን አስጠምደው ነበር። እና አሁን እቤት ድረስ ሄድኩኝ እና ምን አለችኝ? የለም አለችኝ። እንደው ተደረኩም አለችኝ እንጂ እኔ ምን አውቃለሁ። እንደው ታለሙ በታደራሽን እንደው ሄደሽ እንደው እኔ እንጃ የምትዩም በይና እንደው አንድ ነገር ያርጉ ያን መሬት። እንዴት ፍቅር ያገባ ነገር ነው። እሺ አደራሽን ታለሙ በት እንደው መሬቱ ብታዩ ወይ ማሳዘኑ እንደው ከዚህ በኋላ ምን ይደረጋል? እንዴት እሱስ አርሶ አደሩ ሲያበቃ እንዴት ዝም ብሎ ሰው ለሌላ ሰው የምታስጠምጪው ነው? እንዴት ዋጥቶ ትከርም? እኔ እሱ አይደለ ግራ ገብቶኝ ያለኝ። በይሽ ነግሯለሁኝ። ረገኔም በይ አደራሽን እንደው አሳቡን ባንቺ ነው ትየው። ኧረ ተይው እንደዚህ እያለሁ እንደው ከዚች ሳምንት ካለፈ እንደው መላም የለው። አሁን ስደበት የለቃሉ በይ እስቲ ደህና ዋይ። አሜን። እሺ ልጅ እንዴት እየዞረ ሰፈሩን የሚያበጥረው ምንድነው እንደዚህ የሚያንጓልለው? ያኔውም እድሜ ለዛውቱ ብለኝ ዝቶብኝ ሄደ። እንዴት ምንድነው ልጁ ግን? አራክ ከሰማ ብትመጣ ምን አለበት? ያራራ በደረቀው ሌሊት ግራ ግብት ቢለኝ ነው እንጂ እኔ እኮ እንደው ነገር እኮ አይገባኝም። እንደው ዝም ብዬ እኮ እንደው በፈጣጣው እኮ ነው የምንቀሳቀስ። አሁንም ይደርሳል። እንግዲያ ካሰብሽ እንግዲያ ፍንጭ አስጭኝም። እንዴት መጣው እኮ ልጠይቅ ሰው ደጋረሽ አንተም ከቻልክ እንደው ደፋፍነው ዋ እንዴት እንደው እኔ እኮ እናንተ እኛ ምንድነው ሴቶች እንደው እንዳለ የኛ ሰፈር ሰው አይታያችሁም እኮ በቃ እንደው እኔ እኮ አልታያችሁም አይደል እንዴ? እኔ ደፋኛል እንዴት የተቀደደ አድፋኛል የሚባል አታውቂኝም እንዴ? እንደውና ባይል ነው የተቀደደ ጣራው እንዴ? ሰፍቷል። ተበስቶ እውነትሽን ነው። ግራ ግብት አለኝ። ተበስቶ ይሄን ጊዜ እንደው ዝም ብሎ ያረባ ፍሬ ወርቆበት የሚሆንልሽ ደነኛ ሰው አጥቶ እኮ ነው ልሽ። አሁን ግድ የለም አታስቢ። ዝም ብዬ መጥቻ ዝም ብለ አንድ ጭላንጭል እንዳታሳይ አድርጊ። ድፍንፍኑን ነው የማወጣው። ድፍንፍኑን እንዳታስቢ ለምልሽ። አሁን ምንድነው የቢስማር መግዣ አንድ ያስፈልጋል። የመዶሻ የሚልኝ ይኸውልሽ ሰብሪያት መዶሻ የዚያጃ መግዣ ሞሳብር ዋስንም አስቢ ብተር ሊመጣው እንዳፈር አንቺ ዝግጁ እኮ ነሽ። እኔ እንደው ዝም እየፈዝ በቃ ለሊት ሙሉ ተገትሬ እያደርኩ በይንሽ አምጫት። ግድ የለም እንዳታስቢ። እንግዲህ ይኸውልሽ አስምኝ እንደ ለሊት ልምጣ እንዴ ነው እልሽ ቀን አይታይም ማታ ነው በገግ ብሎ የሚታይና ለሊት እንደ ጮክ ድምጽ አሰሚ። የዛን ጊዜ እመጣለሁ። የቀኑ አይታይምሽ ብዙ ጭላንጭል ካለው እልሽ ብርሃን አይታወቅም። በቀን ማታ ነው የሚታወቅ። ኧረ ልክ ነህ። አብርተንም ምንም ብለን እናየዋለን። ካነሰም እጨምራለሁ። 6 7 8 9 10 11 12 13 በቃ አፈል ብላለሽ። በዚህ እንግዲህ ሁሉንም ቆርቆሮሙ ምንም ካለ እገዛለሁ። ካነሰም እጨምራለሁ። እሺ አታስቢ እመጣለሁ። አሁን እቤት እንዳትመጪ እኔ እመጣለሁ። እሺ ነገ ጠዋት እመጣለሁ። በይ ደህና ዋይ በይ ቻው ዘውድ አመሰግናለሁ። በይ እደፍነዋለሁ እንዳታስቢ። ኧረ ሲያመጣው ልክ ይለዋል። ደህና ዋልሽ? ደህና ነው። እንዴት ነሽ? ማን ነው? እንዴት ነሽ? ደህና ነኝ። መቼም ፈተሻል ብዬሽ እኮ ነው አከናነብኩሽ መሰለኝ። ደህና ነሽ? ደህና ነኝ። እንደምን ነሽ? ደህና ነኝ። ያንን ዘውዱን ታይዋች? ዘውዱን ኧረ የለም አላየሁትም። ፈልጌው ነበር አጥቶትኝ። ዛሬ ቀጠሮ ነበር። እንዴት አለ ቀጠሮ ነበር ዛሬ? ዘውዱ ነኝ። ምን የምን ቀጠሮ ነው? የምንማ ዛሬ ጉዳይ ነበረን ፍርድ ቤት። ሰው ልንገትር ነው ከዘውዱ ጋር? አዎ። አንተ እኔ እንዴት አለ ሰው ልንገትር? እንዴት ምን ጉዳይ ይዟችሁ ነው? ኧረ ተይ ጉዳይን በጥብቅ ይዞታል። በጥብቅ ዛሬ ነው ቀጠሯችን። ዛሬ አንድና አንዱ ይለያል። ያችን የኔን አሰሪን ውበትን ታውቂያት አይደል? አዎን አውቃታለሁ። ልንገትራት ነው ደግሞ ስሟን አልጠራውም ነበር። ሙች ምን ያን ያህል ዓመት 15 ዓመት ምጥምጥ አድርጋ ጉልበቴን ሙልጭ አድርጋ ተጨረሰች በኋላ ሄዳለች። ተመልከች እንግዲህ ማን ደረሰልኝ? ዘውዱ ደግሞ መፍትሄ ሲያመጣ እንከሳሳት አለኝ። ደሞች ዛሬ ቀጠረኝ። አለውልህ እኔ አለውልህ ክሰሳት እንዴት ዝም ብለህ ትወጣለህ? ሰርተ እንዳልሰራ ሲለኝ እኔ ደስ አለኝ። ለዘውዱ ሞሳ ሳንቲም ሙቼ ሰው ላብ አልወድም። መጅረግ አደረኩና ሰጠሁትኝ። ዛሬ ጉዳይትን ይፈጥምልኛል እኮ ለዘውዱ የፈለገውን ተኔ አያልፍም አለኝ።
ሰላም ስንት እንዴት ዋልሽ? እንዴት ዋልሽ? ምንቴ ሰላም ዋልሽ? እግዚአብሔር ይመስገን ደህና ነኝ። እግዚአብሔር ይመስገን ደህና ነኝ። አሁን ተጠፋፋን። እኔም ይሄንን ቤቱን እንትን ስል ወጣ ብዬ አላውቅም፣ አግኝቼሽ አላውቅም በመንገድም። አረዳ ጭንቅ ጥብ ባለኝ ምን ያጣራው አፍስሶ እንደው ግራ ግብት ቢለኝ አልኩሽ። እነ ዘውዱ ቤት ሂጅ አስተካክልልኝ ድፋንልኝ ብዬ አልበላም አልጠጣም ብዬ ያጠራቀምኩትን ገንዘብ ሰጠሁት። ለማን? ለዘውዱ። እሺ ችግር የለም ማታ ልምጣ ቀን ልምጣ እደፍነዋለሁ ችግር የለም ብሎ ብሩን ከተቀበለኝ በኋላ መንገድ ጋር ሳገኘው አልኩሽ አረ ዘውዱ ብለው ጥሎኝ እንዴት ብዬ ልከተለው? ዘውዱ ይሄኛ ዘውዱ የመቤት ባል ጉድ ሳቶኝ አንቺ እንደው አንቺን ግራ ግብት አለኝ እኮ ተለምሰነድ ምን አንቺን ብቻ ነው? እኔስ አንድ ትንሽ ዛፍ ነበረችኝ ጨፈጭፍልሻለሁ ብሎ ተቀብሎ እንደው ቃብት እንደቀረ ባል ነው ዛሬ ስራ ነው ለዛሬ እያለ ፍፊት ወስሮ ገትሯታል ብዬ ነበር። ሀጀባዩ ገና አልገትሯትም። ገትሮ ይጣል ገትሮ ያስቀር። እንዴት ምን ሰብስቦ ነው የተጫውቶብን? ሞኝ ናቸው ተብለን ለማንም ይጫወት ዋ እንዴት ነው? እኔንስ መሬትሽን ተከራይቻለሁ ብሎ ምን ተከራይቸው ነው? አከራይቸው ነው እንጂ ማን የማዳበሪያ ብር ከተቀበለ በኋላ ለራሽውን ያጠፋብኝ ዘውዱ እና አረ ውበት ልካሽ ነው አንቺ ሰሙና አክፋፊው ብላሽ እንዳይሆን ሪድፋይ ሙች እሷ የምትገባበት አጣጣ አንተስ እንደው ከሷ ምን አጠነው? እሷን የመሰለች ሴት እሱ ለኔ አትነግሪኝ። የሰራችኝ ስራ ነኝ ነው አዋ ተበላህ። እንግዲህ እኔ ምን አደርጋለሁ? ወንድም ማለት በላይዞ እንግዲህ መጋሪ ካንተ ጋር ይሁን። እውነትሽ ነው ዘውዱ አንቺን መሬት ብር እና ይውላ የኔን ገንዘብ ሙድ አድርጎ በላ። ለማን ይነገራል እንግዲህ? ባዶ እጄን አስቀረኝ። መሬት ገንዘብ ዋ እንደ መሬቱ ብታስቀምጪው ምን ገንዘቡ ነው ቢበለው ቢያንስ እንግዲህ እኔ እንደዚህ መሆኑን ባክሰታለሁ እና ተኔም መብላቱ ነው። እሙች ሰው አትበኝ። የሙች እንዲቡጭቅ ያርገኛል። እንዴው በሞት አለቀው እሱንም ነው የምገትረው። እድሜ ለገንዘቤ እና እንዴት ነው ነይ ተገተሪኛለሁ። ሚስቱም ወዳጄ ናት። ስሞታ እንዴት እሱ እንደዚህ ያረገኝ ብዬ ልንገራት? እንዴት ብለና ታለኝ አልኩሽም። ሌሊቱም ሙሉ ሳፋ እየደቀምኩ እያደርኩ እንደው ጉድ ይሰራኝ እና ምን ይሻለናል? አንቺ ምን ትይ? እኔ ምን አውቃለሁ? እንደው አንቺም ምክንያት አታጭም። ምን ሂድ ብዬ እኮ ነው የመጣው። ወን ሄዳለን እንጂ እኔስ ዛፍ እንደዚህ እንደቀረ አይደለ? እንደው ምን አይነት ሰው ነው ግን? እንደው እንደዚህ አይነት ሰው አይመስለኝም ነበር። ሄዲያ አንቺስ ቢሆን መች እንዲህ አይነት ሰው ትመስይ ነበር? ዘውዱ ተመቸለት ወዲህ ነው ጣራ ሲደፍኝ ያጌሽው። እርሶስ እንዴት ከመቼ ወዲህ ነው ዛፍ ሲጥልያዩት? እንዴት ነው ነገሩ? እንደው ገንዘብ ነው አሁንስ እንደው ጭንቅ ጥብ ያለኝ ከየት ላምጣ? ተይ በቃ አንቺ ደግሞ ችግርሽ አገኘው ብለሽ ሁልጊዜ አፍ እህል ተተክሎ አይዋልም። አንቺ እኮ ችግርሽ በቃ ሳገኝ ትያይና ዘመልጆች ማቀለብ ነው ስራሽ። እኔ እኮ ከነሱ ጋር ምን እንደሆነ ግንኙነትሽ አይገባኝም። እኔ አላሳዝንሽም እንዴ? እኔስ ቆይ እንጂ እኔ እኮ የነሱን ያክል እኮ አልጠቀምም። መቤት ተይ እንጂ እንዴት ነው? አንዳንዴማ አስቢ እንጂ አንዳንዴማ የማመጣው ነገር በጥሞና በስስና አቅርቢ። እሺ አትበሳጭቶ በሰው ገንዘብ ጨዋታ ነው የተይዞ ግቡ አንኳኩት። አንተ መጀመሪያ ወንዱ እኩል ያለ ቀመስ እናንተ በሉ አመሙት እንዴት ነከታ ጋሽ አይደል? እንዴት ዘውዱ ክፈትና እኮ መጀመሪያ ወያዩት እናንተ እኔ እንድደርስ አመል ስለሌለኝ ዘውዱ ያልከኝ አንተ ነህ አይደል? የዛትክብኝ እስቲ ስለዚህ እኒህ ግባ እንግዲህ የምትመካበት አይደለም። እሱማ ገባለሁ። እንዴት ግባ ግባ ትንሽ ቆይተን ደግሞ እንጫወትና ቡና ፈላን። አንቺ ደግሞ በዝም ብለሽ ጨዋታ አትመሰሪ ያለ ስራ ከገዛ ከአስሬ ጋር ልክሰስ ልገተር ብለህ ከአስሬ ጋር ገንዘብ ተቀብለህ አንተ እዚህ ተምስት ጋር ተከተረልኛል። የኔ ህይወት በጎዳና ሆነ በአደባባይ ሆነ። ዘውዱ ይውልህ አትበለኝ። አስቻለው እኔ ቁጭ በል አንተ አለማፈር። አንተ እዚህ በኔ ገንዘብ ትሟሟቃለህ። የኔ መሬት ዳዋ ለብሶ ይክረም አይደለ? እንደው ምን አንተ እንቅጥ ቢያደርግ ዘውዱ ለካ አንተ ነህ ይሄንን እየመከርክ የማያሳስበውን አሳስበህ አውሬ ነው ካደረክብኝ። አውሬ ምንም የማያውቅ ልጅ 15 ዓመት ሙሉ ቀና ብሎ ሳያኝ የኖረ ልጅ ፍርድ ቤት እገትርሻለሁ አለኝ እኮ። ለካ አንተ ነህ። አንተ ምን አይነት ሰው ነህ ግን? መሰሪ
እኔ ግን እሱን ግን እኔ የጥፍ እክሰዋለሁ። የሰራበትን ቅርቶ ያ ወደፊት ጥሩ ኑሮ እንዲኖርበት አድርጌ ነው ብዙ ንብረት ሰጥቼ የማሰናብተው። ማፈሪያ ነህ ግን አንተ ማፈሪያ አይደረግም። ወራዳ ዘውዱ ዛፉን ቆርጥልሻለሁ ብለህ መጣህ አንተ ተጋድመሃል። ቆርጣለሁ እኮ አንተ ምን አይነት ሰው ነህ ግን ዘውዱ? አላሳዝንም ግን ከገዛ እናቴ ጋር ታጣልኝ። ከገዛ እናቴ ምን አልኩ ግን ምን አልኩ? እደፍንልሻለሁ የሚደፈን ነገር በሙሉ ድፍን አደርግልሻለሁ ብለህ አንተ እኔን ታታልለኛለህ። ምንሽ ቆርቆሮ ነው ማታ ልምጣ ቀን ልምጣ እያልክ እኮ ነው ያታለልከኝ ዘውዱ። ጭራሽ በኔ ላይ ውሽማ ያረጋል አያረግም አይባል። ጭራሽ በኔ ላይ ውሽማ ጣራው ነው ማለት በሰው ገንዘብ ቤት ትሰረክ ወራዳ ነህ። እና ይሄንን ሁሉ ሰራለሁ እያለት እናንተ ገንዘብ ተቀብሏል የምትለው እኮ ግጥማርጎ ሙልጭ አርጎ ገንዘባችንን ስጥ። ብራችሁ ዘውዱ እናቴ እውነት ነው። ምን ታይኛለሽ? ሾሮ በርበሬ ገዛሽበት እኮ በእነሱ ብር ነው። ኧረ ጭራሽ በእኛ ገንዘብ አማርጠህ ትበላ። በሰው ብድር ባትድር አላሉ። አሁን ብራችንን ትሰጡናላችሁ አትሰጡንም? አንድ ነገር አትሰጡንም? ከየት መጥቶ ነው እናንተ? ከየት መጥቶ ነው? መጀመሪያ እንዲህ ብለሽ አትጠይቂም ነበር? እንዴት ታለም ስንድ ኧረ ተው እባካችሁን ተው። ውበት አንዷ ልትቀር ነው። አንዷ አትቀርም። ቆይ ማሽን ብለሃታለሁ አለ ያዡ ወራዳ እናንተ ይሄም አይገባችሁ ዘውዱ። እና እንዲህ እንዳዋረድከኝ ነው የምትኖር? የተረፈድን እንችል ባፍሻሹ እያንዳንዱ በሰው ገንዘብ ትዳር መመስረት